ሰላም ጤና ይስጥልን ውድ የሬዲዮ ሞዲ ቲቪ የዜና ስርጭት ተከታታዮች እንደምን ሰንብታችኋል? ዕለቱ እሁድ አፕሪል 19 2026 ዓ.ም እንደ ጎርጎሳን አቆጣጠር ነው። እንግዲህ የመካከለኛው ምስራቅ ፋርስ ባህረ ሰላጤ ጦርነት የተኩስ አቁም ስምምነት የፊታችን ረቡዕ እንደሚገባደድና እንደሚጠናቀቅ የዜና ምንጮች እያሰራጩ ነው። ይህም በተመለከተም የመካከለኛው ምስራቅ ፋርስ ባህረ ሰላጤ በኢራን ያለው የሆርሙዝ ወሽመጥ አሁን ድጋሚ ኢራን ዘግታለች። ትላንትና ቅዳሜ አፕሪል 18 2026 ዓ.ም የዩኬ ወይም ደግሞ ዩናይትድ ኪንግደም መርከብ የጦር መሳሪያና ነዳጅ ጭና በዛ ስታልፍ ተኩስ ተከፍቶባት እንደነበረ ከ40 ኪሎ ሜትር ርቀት ላይ ተኩስ አደጋ እንዳላደረሰባትና መርከቦቿም በደህና ሁኔታ እንደሚገኙ ይነገራል። የኢራን መርከቦች ከውጭና ወደ ሀገር ውስጥ የሚያስገቧቸውን ሸቀጣሸቀጦች ወይም ደግሞ የንግድ ልውውጥ ወደቡን እንደዘጋችባቸው በማወቃቸው እየተቃወሙ ነው። አሜሪካ በዚህ ሁኔታ ከቀጠለች ጦርነቱን እንቀጥላለን እያሉ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እኛ ላይ መዛት አትችሉም፣ አሜሪካ እናንተን አትፈራችሁም ብለው ምላሽ ሰጥተዋል። ይህ በእንዲህ እንዳለ እንግዲህ የተባበሩት የብሪታንያ እንዲሁም ፈረንሳይ ይህ ሆርሙዝ ለመክፈት ወደ 40 አገራትን በማካለል ከፍተኛ ስብሰባ ማድረግ ይሄ ወሽመጥ እንዲከፈት ትግል እናደርጋለን በማለት መግለጫ ወጥቷል። የፊታችን ረቡዕ አፕሪል 22 2026 ዓ.ም እንደ ጎርጎሳን አቆጣጠር እስራኤል 78ኛውን የነጻነት በዓሏን ታከብራለች። እንግዲህ ይሄ ጦርነት ምን ላይ እንደሚደርስ እስካሁን አይታወቅም። በሰላም ያልፋል ተብሎ ነው የሚገመተው። ይህ በእንዲህ እንዳለ የቱርኩ ፕሬዝዳንት ራድዋን ወደ እስራኤል የሚዘዋወሩ ሸቀጣሸቀጦችን ወይም ኤክስፖርት የሚሆኑትን ሸቀጣሸቀጦች ላይ ከባድ ቀረጥ እንጥላለን ብለዋል። ይህ ንግድ የሚተላለፈው በሶስተኛ እጅ እንደመሆኑ መጠን ደርሰንበታል በማለትም ወደ እስራኤል የሚገቡ ኤክስፖርት የሚሆኑ የንግድ ሸቀጣሸቀጦች ላይ ከባድ ቀረጥ እንደሚጥሉ አስታውቀዋል። የመካከለኛው ምስራቅ ፋርስ ባህረ ሰላጤ ወሽመጥ የባህር መሸጋገሪያም እንዳሳሰባቸው ይናገራሉ። በሀገራቸው ላይ ከፍተኛ የኢኮኖሚ ቀውስ እያስከተለ እንደመሆኑም አያይዘው ከመግለጽ አልተቆጠቡም። ደቡብ ሊባኖስና እስራኤልም ያላቸው ግጭት እንደቀጠለ ነው። በብዙ የሚቆጠሩ የሂዝቦላ ወታደሮችን እስራኤል ደምስሳለች። እንግዲህ ክቡራትና ክቡራን ለዛሬ ያቀረብኩላችሁ መረጃ ይሄን ይመስላል። በሚቀጥለው ተጨማሪ ዜና እስክንገናኝ ድረስ መልካም ጊዜ በያላችሁበት ጤና ይስጥልኝ። ዳዊት ጀግኔ ነኝ አብሬያችሁ የቆየሁት።